ለማታውቁኝ ቅድስት እባላለሁ። የሳውዲ ቆይታዬን ጨርሻለሁ። 2 ዓመት ነበረ ኮንትራቴ። 2 ዓመት ኮንትራቴን ጨርሼ እግዚአብሔር ይመስገን አሁን በቀናት የሚቆጠሩ ቀናቶች ናቸው የሚቀሩኝ። ከትንሽ ቀናት በኋላ ወደ ኢትዮጵያ እገባለሁ። ኮንትራቴ በሰላም አጠናቅቄያለሁ ማለት ነው። 2 ዓመት ቆይታዬ መሀል ምንድን ነው ያሳለፍሽው ብላችሁ ብትጠይቁኝ በ2 ዓመት ውስጥ ስደት ብዙ ነገር የተማርኩት ነገር አለ። ብዙ ነገር እኔ በእርግጥ እዚህ ስደት ሳልመጣ በፊት ስለ ስደት ሀገሬ ውስጥ ሆኜ እረዳ ነበር። ምክንያቱም የስራ ዓለሞችን ስለማቅ የተለያዩ ስራዎችን ስለሰራው ከተለያዩ ሰዎች ጋር ኮሚኒኬት ስለማድረግ የስራው ባህሪ ስላለኝ እዚህ ስደት ላይ ሰዎች ምን እንደሚያሳልፉ ጓደኞችም ስለነበሩ አናግራቸው ስለነበረ ስደት ስመጣ አዲስ አልሆንኩም። ምንም የቸገረኝ ነገር አልነበረም። ቀጥታ መጥቼ ለስራውም አዲስ አልሆንኩም፣ ለቋንቋውም አዲስ አልሆንኩም። ወዲያውኑ የተላመድኩት አልተቸገርኩም ማለት ነው። እንዴት 2 ዓመት ብቻ ሰርተሽ ሀገርሽ ትገቢያለሽ አትጨምሪም ብለው ብዙ ሰዎች ይጠይቁኛል። እና አንደኛ እኔ ልጅ አለችኝ፣ የ10 ዓመት ልጅ አለችኝ። ልጅ ጥዬ ነው የመጣሁት። በቆያችሁ ቁጥር ብዙ ነገር ነው የሚያሳጣችሁ። እኔ ያን ነገር ስለተረዳው ምንድን ነው የገባኝ፣ ያጣሁት ሀገሬ ላይ ሆኜ መነሻ ገንዘብ ነው ያጣሁት። ሁሉ ነገር ከልጅነቴ ጀምሮ በራሴ የሚንቀሳቀስና ነገሮችን በራሴ ማደርግ ነኝ። ስራ ራሱ ከልጅነቴ ጀምሮ ነው የስራ ዓለም ውስጥ የገባሁት እና ትምህርቴን ጎን ለጎን እየተማርኩኝ ጎን ለጎን ደግሞ ስራዬን እየሰራው ነበረ። ራሴ ማስተዳድረው ቤተሰቤን ማስተዳድረው የነበረው እና ለዛ በቃ አሁን መስራት ለምፈልገው ስራ ወይ መሆን ለምፈልገው ህልሜ መነሻ ገንዘብ ያስፈልገኝ ነበር። ለዛ ደግሞ ስደት ምርጫዬ ነበር። ስደት የመቆየት ዓላማ የለኝም። በፊትም ቢሆን 2 ዓመት ሰርቼ እመለሳለሁ። እንደውም እዚህ ከመጣሁ በኋላ የተረዳሁት ነገር አንደኛ የልጄን ናፍቆት አልቻልኩም። በቃ በጣም ናፈቀችኝ። እኔ እንጃ ከልጄ ጋር መኖር በጣም ጓጓው፣ ልጄ መንከባከብ። አሁን ደግሞ እድሜዋ ወደ 10 ገብቷል። በዚህ ሰዓት ልጅ ገንዘብ ሳይሆን እንደዚህ ቁሳቁስ ሳይሆን ፍቅር ነው የሚያስፈልጋቸው። ሴት ልጅ ሲሆኑ አብሶ መደመጥን ይፈልጋሉ፣ እንክብካቤ ይፈልጋሉ፣ ጥበቃ ያስፈልጋቸዋል። እና ያን ስለተረዳሁኝ ለልጄ ደግሞ እኔና እኔ ብቻ ነው የማስፈልገው በቃ። ምክንያቱም በጣም ብዙ ነገሮች ከኋላዬ ወይ ብዙ ታሪኮች ስለነበሩኝ ከዛ አንጻር ለልጄ በጣም ነው እኔ የማስፈልገው። ለዛ በቃ ሀገር ለመግባት ወሰንኩኝ እላችኋለሁ። ብዙዎች ግን ብዙ አመት ነው የሚሰሩት እዚህ። ምንድን ነው እነሱ ላይ ብዙ ሰዎች ቲክታክ ላይ ራሱ ላይ ስገባ ብዙ እህቶችን ለማማከር እሞክራለሁ። በቆያችሁት መጠን ምንድን ነው ያገኛችሁት ብዬ ከነሱ ለመማር የሞከርኩት ነገር ብዙ ነገር ነበረ። ግን ምንም በቆየ ምንም አይደለም። በቆየ ሳይሆን ነገሮችን ነቃ ብሎ ያለችን እኔም እኮ ወይ ወጪ ሳይኖርብኝ ምናምን አይደለም እኮ ልጄን አስተምራታለሁ፣ ቤተሰቤን አስተዳድራለሁ። ብዙ ወጪ አለብኝ በነገራችን ላይ የምሬ ነው የምላችሁ። ግን ከዛ አብቃቅቼ በቃ ትንሽዬም ብትሆን ሀገሬ ከትንሽ ተነስቼ ስራ መስራት ስለምፈልግ ነው። የተለያዩ እድሎችን በተለያዩ መንገድ መሞከር እና የተሻለ ሀገር እግዚአብሔር እስኪሰጥ ድረስ ከዛ ባለፈ ሰው ቤት የመቆየት እቅድ የለኝም። ወደፊትም ቢሆን በእውነቴን ነው የምላችሁ እጄ እንደ ማንኛውም ኢትዮጵያዊ እንደሚኖረው ኢትዮጵያ ውስጥ ሄጄ መኖር ፈልጋለሁ። ህዝቡ እየኖረ ነው። አሁን እኔ ብዙ ሰዎች ስልክ ሳወራቸው አረ ይሄ ትንሽ ብር ነው ምናምን፣ አሁን እኮ በሚሊዮኖች ካልሆነ ኢትዮጵያ ውስጥ ስራ አይሰራም፣ እንደዚህ ካልሆነ እንደዚህ አይሆንም፣ በጣም ለማስፈራራት ይሞክራሉ። ኑሮ ውድነቱ፣ አዎ ኑሮ ውድነቱ የትም ሀገር አለ፣ እዚህ ብቻ አይደለም፣ ኢትዮጵያ ውስጥ ብቻ አይደለም። ብዙ ቦታ ኑሮ ውድነት አለ። ግን እኔ ለኑሮ ውድነቱ ብዬ አልፈራም። በእውነቴን ነው የምላችሁ። ሀገሬ ገብቼ ባለች ነገር እየተቸገርኩኝም ቢሆን የተሻለ ነገር እስኪመጣ ድረስ ታግሼ ልጄን ይዤ ራሴን እየተንከባከብኩ የራሴን በተለያዩ ትምህርቶችን እያሰለጠንኩኝ እንትን ነው እንጂ መቆየት ነው እንጂ እዚህ ሰው ቤት እድሜን ማቃጠል አልፈልግም። እውነቴን ነው የምላችሁ። ሰው ቤት እድሜን ማቃጠል አልፈልግም። ምክንያቱም 4-5 ዓመት ሰርቼ ብር ላገኝ እችላለሁ። ልጄን ግን መልሼ አላገኛትም። ገባችሁ? ልጄን መልሼ አላገኛትም። እኔ አሁን ላይ እንኳን ማለት ነው እየተንከባከብኳት ነው ብዬ በእኔ ቤት ገንዘብ እየላኩኝ ያስተማርኳት ነው ብዬ ልጄን አንደኛ ትምህርት ቤት መሄድ አትፈልግም። የሚገርማችሁ ማለት ነው ጨዋታ በጣም አብስታለች፣ አታዳምጠኝም። ይሄ ትንሽ እኔ 1-3-4 ዓመት ከጨመርኩኝ ልጄ ታመልጠኛለች ማለት ነው። ገባችሁ? ባትወልዱ ይሻላል። ልጆቻችሁ ከወለዳችሁ በኋላ ከሚያመልጣችሁ ማለት ነው ባትወልዱ ይሻላል። እና በቃ ያለችኝን ብር ይዤ ለምን ሀገሬ ሄጄ ልጄን አልንከባከብም? ምንድን ነው ከአሁን በኋላ ያለኝ ነገር? ከልጅ በላይ ምን አለ? ስለዚህ
ደስታ ራሱ ማገኝ የምመስለው ከልጄ ጋር ስሆን ነው። በጣም የባዶነት ስሜት ነው የሚሰማኝ። በየቀኑ ይከፋኛል፣ አለቅሳለሁ። ምንም ጠንካራ ጎን አለሽ ብሎ ብዙ ሰው ነው የሚያስበኝ። ግን ምንም ጠንካራ ጎን ቢኖረኝም በጣም ብዙ ደካማ ጎኖችም አሉኝ እና ልጄ በተለይ ደግሞ ለእኔ ደካማ ጎን ናት። አሁን ላይ በተለይ አልቻልኩም። ምን እንጃ ስደት ከመጣሁ ጀምሮ ሀሳብ ትሆንብኛለች። በጣም ነው የሚጨንቀኝ እና እግዚአብሔር ካለ በቃ ወደ ሀገሬ ገብቼ ልጄን አግኝቻት ከልጄ ጋር የተሻለ ህይወት ለመኖር አዲስ ህይወት ለመጀመር ነው ያሰብኩት። አሁን ልጄ ከእናቴ ጋር ነው የምትኖረው እና ልጄን ከእናቴ ወስጄ ከልጄ ጋር አዲስ ህይወት ነው መጀመር የምፈልገው። ሀገር ቀይራለሁ። መማር የምፈልጋቸው ትምህርቶች አሉ። ማድረግ የምፈልጋቸው ብዙ ነገሮች አሉ፣ ባለችኝ ነገር ማለት ነው። ይሄን ያለ እኔ ብዙ ብር ይዣለሁ ለማለት አይደለም፣ ከስደት ብዙ ነገር አትርፌያለሁ ለማለት አይደለም። ግን እግዚአብሔር ይመስገን ከትላንትና የተሻለ ቦታ ላይ ነኝ። ከትላንትና የተሻለ ቦታ ላይ ምንም ቢሆን ማለት ነው። ትላንት ያልነበረኝ ዛሬ አለኝ ማለት ነው። ዋናው እግዚአብሔርን ማመስገን ነው እንደኔ ሀሳብ እና ስለ ሁሉም ነገር እግዚአብሔር ይመስገን። እኔ አመስጋኝ ነኝ ከምንም በላይ እና ሀገሬ ልገባ ትንሽ ቀናቶች ናቸው የቀሩኝ እላችኋለሁ። ከቀናት በኋላ ወደ ኢትዮጵያ እገባለሁ። ኢትዮጵያ ስገባ ደግሞ ከዚህ ሻንጣዬን ሳስተካክል ሳውዲ ኤርፖርት ስገባ ወደ ቦሌ ደግሞ አዲስ አበባ ስደርስ ያለው ነገር የልጄን አቀባበል ሁሉ ነገር ቀጣይ ቪዲዮ ላይ ስለማሳያችሁ ዩቲዩቤን ሰብስክራይብ አድርጉ። ምክንያቱም ቀጣይ ቪዲዮ እንዲደርሳችሁ ማለት ነው እና በዚህ መልኩ ለእናንተ አቀርብላችኋለሁ ማለት ነው እና ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ።